ሰላም ጤና ይስጥልኝ እንደምን ከርማችኋል? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በመጀመሪያ እንኳን ለመላኩ ቅዱስ ሚካኤል በዓል በሰላም አደረሳችሁ አደረሰን። በመቀጠል ዛሬም እንደተለመደው የተለያዩ የህልም ፍቺዎችን ይዤ ወደ እናንተ መጥቻለሁ። ከዛ በፊት ግን ቤተሰብ ያልሆናችሁኝ ቤተሰብ ሆኑ። አሁን ቀጥታ ወደ ህልሙ የመጀመሪያ በህልም ትምህርት ቤት ስንሄድና ፈተና ስንፈተን ማየት። በህልማችን ወደ ትምህርት ቤት ስንሄድ ማየት ማለት አሁን ካለው ነባራዊ ህይወታችንን ነው የሚመለከተው እና እዛ ውስጥ ያሉ ነገር ችግሮችን ነው የሚያሳየው። አሁን በህልማችን ፈተናው ከብዶን ካየን በነባራዊ ህይወታችን ውስጥ ከባድ ፈተና ሊገጥመን እንደሚችልና ራሳችንን ማጽናትና ለዛ ነገር ራሳችንን ማብቃት እንዳለብን ያሳያል። ፈተናው ቀሎን ደግሞ ካየን ህይወታችን ውስጥ ፈተና አለ፣ ግን ያንን ፈተና የምንወጣበትን ጽናትና ጉልበት ፈጣሪ እንደሚሰጠን ያሳያል። ሁለተኛ በህልም መሳም። በህልማችን ስንሳም ጉንጫችን ሊሆን ይችላል፣ ከንፈራችንን፣ ግንባራችንን ካየን ከባድ ክህደት ማለት ካልጠበቅነው ሰው ከቅርባችን ከሆነ ከወዳጃችን ከባድ ክህደት እንደሚገጥመንና ለዛ ነገር ራሳችንን ማብቃት እንዳለብን የሚያሳይ ነው። ሶስተኛ ደግሞ በህልም መስቀል መሳለም። በህልም መስቀል መሳለም መከራን እና መጥፎ ጊዜ ህይወታችን ውስጥ እንደሚመጣና ለዛ ነገር ራሳችንን አብቅተን በጸሎት መበርታት እንዳለብን የሚያሳይ ወይም የማንቂያ ደውል ነው ማለት ነው። አራተኛ ደግሞ በህልም የሞተ ሰው ዳግም ሲሞት ማየት። ይሄ የብዙዎቻችሁ ጥያቄ ነው። የሞተ ሰው ዳግም ሲሞት ማየት። የሞተ ሰው ይሄንን የምናየው ከብዙ አንግል ነው። ይሄንን ህልም መፍታት ያለብን መጀመሪያ የዝክር ቀኑን ወይንም የሙት ዓመቱን ካስተጓጎልን እንደዚህ አይነት ህልሞችን እናያለን እና የዝክር ቀኑን ማስተካከል በስርዓት ማውጣት እንዳለብን ያሳያል። ሁለተኛ ደግሞ ሟች ከመሞቱ በፊት የሚያደርጋቸውን መልካም ምግባሮች ማስቀጠል ሲያቅተን ወይንም እኛ ስናቆሙ በዚህ መልክ በህልም ይገለጣል። አሁን ለምሳሌ ሟች ከመሞቱ በፊት ጽዋ የሚጠጣ ወይንም የተለያዩ በጎ አድራጎቶችን የሚያደርግ ከሆነ እኛ ይህንን በጎ አድራጎት ወይም ጽዋ መጠጣቱን ስናቆም በህልማችን በዚህ መልክ ይነግረናል ማለት ነው። ሶስተኛ ደግሞ ከቤተሰብ መሃል ጥል በሚኖርበት ሰዓት ወይም ወንድም ከእህቱ፣ እህት ከወንድሟ ጥል በሚኖርበት ሰዓት በዚህ መንገድ ራሳችንን ማስተካከል እንዳለብን ይነግረናል ማለት ነው። ለዛሬ ይበቃል። አመሰግናለሁ። እግዚአብሔር ያክብራችሁ።